እንዴት ናችሁ? እንደምን ዋላችሁ? ዛሬ የምናወራበት ርዕሳችን ደግሞ ሆስፒታል ውስጥ ስለመውለድ ቢዝነስ ነው። ቢዝነስ ያልኩበትን ሪዝን እንግዲህ በቪዲዮ የመጨረሻ ላይ ትረዱታላችሁ። በሚያስፈራና በሚያስደነግጥ ሁኔታ በዚህ ሰዓት ላይ ሴቶች እህቶቻችን ተፈጥሯዊ መልኩን በጠበቀ መልኩ ሳይሆን ልጅ የሚወልዱት በተለያየ ፔን ማኔጅመንት በመታገዝ ነው። እነዛ ነገሮች ደግሞ ምን ያህል ድረስ እየጎዱን እንዳሉ እንነጋገርበታለን ማለት ነው። በሚያስፈራ ሁኔታ የሴቶች ልጆች ጭንቅላት ላይ የተሰራ ትልቅ ነገር አለ። ለምሳሌ በምጥና በህመም መካከል ያለውን ልዩነት ብለር ያድርጎብናል። በየሙቪው ላይ በየአንዳንድ ስቶሪዎች ላይ የምንሰማ ወይም ደግሞ ከሴቶች እህቶቻችን ሆስፒታል ከወለዱ ሴቶች እህቶቻችንም ኤክስፔሪየንስ አንጻር ስንሰማ ልጅ መውለድ የሚባለው ነገር ከህመም ጋር ተያይዞ ነው የሚነገረው። ያ ግን የተሳሳተ ነገር ነው። ምጥ ማለት ፊዚካል ፔን ሲሆን ህመም ማለት ደግሞ ኢንተርናል ኢልነስ ማለት ነው። ሁለቱ ትልቅ ልዩነት አላቸው። ፊዚካል ፔን ማለት የተፈጥሮ ሂደት ህመም ሲሆን ኢልነስ የምንለው ደግሞ የተፈጥሮ ሂደት መዛባት ነው። ሁለቱ የተለያዩ ነገሮች ናቸው። የተፈጥሮ ህመም ወይም ይሄ ፊዚካል ፔን የምንለው ነገር በጣም ለህይወታችን ወይም ለኤግዚስተንሳችን ጠቃሚ የሆነ ነገር ነው። ለምሳሌ ዛሬ እጃችንን በቢላ ብንቆርጥ ወይም ደግሞ በብላጭ ምናምን ብንቆርጥ ኤክስፔሪየንስ የምናደርገው ፔን አለ። ያንን ፔን ኤክስፔሪየንስ ባናደርገው ራሳችንን ቆራርጠን እስከ መሞት ድረስ ብለድ ሉዝ አድርገን እስከ መሞት እንደርሳለን። ያ ይሄ ፓራላይዝ የሚባለውን ነገር የምንሸሸው ፔን ነሰሲቲ ስለሆነ ነው። ለኤግዚስተንሳችን ለመኖራችን ነሰሲቲ ስለሆነ ነው። ያም ደግሞ ያልኩበት ምክንያት ምንድነው? ምጥ የሚባለው ወይም ፔን የሚባለው ነገር ምጥ የሚባለው ነገር ለመውለድ ውስጥ ኤግዚስተንሻል ነገር ነው። ያንን ነገር ልንረዳው ይገባናል። ሁለቱን አንድ አይነት ስላደበላለቁብን ሴቶች እህቶቻችን ብዙ ጊዜ ከፔን ለመሸሽ እንሞክራለን። ምጥ የሚባለው ነገር በጣም ተፈጥሯዊ ሂደት ያለው ነሰሲቲ የሆነ ህመም ነው ማለት ነው። እንግዲህ ከ20 ሴንቸሪ በፊት ያው አብዛኛው ሴቶቻችን በየቤታቸው ነበር የሚወልዱት። ከዛ በ19ኛው ክፍለ ዘመን ደግሞ ሆስፒታሎች ይሄ ሴፍ እና ሞደርን አይነት አወላለድ የሚለውን ነገር ኢንትሮዲውስ አድርገውናል። ሴፍ በሚለው ብዙም ተቃውሞ የለኝም። አንዳንድ ሴቶቻችን ኢንተርናል ኢልነስ ያጋጥማቸዋል በእርግዝናቸው ሰዓት ምናምን፣ በእንደዚህ አይነት ቦታ ላይ ሜዲካል ኢንተርቬንሽን ያስፈልገዋል። ይሄ ግን ይሄ ሞደርን የሚባለው በርዝ አካሄድ ወይም ፔን ማኔጅመንት የሚባለው ግን በጣም አግሬሲቭሊ እኛን እየጎዳን ያለው። ሆስፒታሎችን ግን በጣም አግሬሲቭሊ መድኃኒት ገንዘብ ሜክ እንዲያደርጉ ያደርጋቸዋል ማለት ነው። ሲስተም ባይ ኢትሰልፍ አሜሪካን ውስጥ ያለ ወይም የተለያዩ ሀገራቶች ውስጥ ያለ ሲስተሙ ባይት ሰልፍ ሆስፒታል እንድንወልድ ነው የሚገፋፋን። ለምሳሌ ኢንሹራንስ ሆስፒታል ውስጥ ለመውለድ ኢንሹራንስ ከቨር የሚያደርግላችሁ ሰዎች ቤት ውስጥ እንውለድ ብትሉ ለቤት መጥቶ ለሚያዋልዳችሁ ኢንሹራንስ ከቨር አያደርጉም፣ አይከፍሉም። አንዳንድ ስቴቶች ደግሞ ቤት ውስጥ መውለድን በአጠቃላይ ዲስካሬጅ ያደርጋሉ። ሊግሊም የምትጠየቁበት ሁኔታ አለ። ሆስፒታሎች ፋይናንሻል ጌን አላቸው። በመጀመሪያ ደረጃ ልታስቡት የሚገባው አንድ ሴት ሄዳ እናንተ እስከምታመጡ ምን እስከምትሉ ምናምን ያለው ጊዜ በጣም ሰፊ ጊዜ ነው። እነሱ የሚፈልጉት እንድትመጡ፣ እንድትወልዱ፣ እንድትወጡ ነው። እንግዲህ በቀን ውስጥ ብዙ ልጅ በተወለደ ቁጥር ብዙ ገንዘብ ያገኛሉ ማለት ነው። ስለዚህ የተፈጥሮ ህመምሽ 10 ሰዓት 6 ሰዓት 7 ሰዓት የሚቆይ ከሆነ እነሱ በ2 ሰዓት ሊያስወልዱሽ ከቻሉ ቶሎ ቶሎ ኤፒድሮልም ሰጥተው ፔቶሲንም ሰጥተው የምጥ ማምጫ መድኃኒትም ሰጥተው ቶሎ እንድትወልዱ ኢንካሬጅ ያደርጓቸዋል። ቶሎ ወልዳችሁ እንድትሄዱ ያደርጋሉ ማለት ነው። በእንደዚህ አይነት ሁኔታ ላይ የምትወልዱ ሰዎች እንግዲህ ከ15,000 እስከ 30,000 ዶላር ከፍላችሁ ልትወጡ ትችላላችሁ። ኖርማሊ ግን ሄደ የምትወልድ ሴት ከ5,000 እስከ 15,000 ብር ዶላር ክፍያ ሊኖር ይችላል። ያው ኢንሹራንሱም ደግሞ የተወሰነ ያህል በደንብ ከቨር የሚያደርግላቸው ሰዎች አሉ። ሶ the faster you give baby is the more they make business። ስለዚህ ይሄን ነገር አንደኛ አስቡበት። ሁለተኛ ደግሞ ናቹራል በርዝ የሚባለው ነገር በጣም ጥቅም አለው። ለምሳሌ በተፈጥሮ የወለደች ሴት ቶሎ ሪካቨር ታደርጋለች። ይሄ ወደ ሰርጀሪ ወደ ምናምን የሚሄጃው እንትኗ ይቀንሳል። ከዛ ደግሞ ፖስት ፓርተም የሚባሉ የሆርሞን መዛባቶች ምናምን የሚባሉ ነገሮች ደግሞ በጣም ሊሚትድ ናቸው የሚሆኑት። ከልጆቻችሁ ጋር ከወለዳችሁት ልጆች ጋር the same experience ሲኖራችሁ፣ ለምሳሌ ልጁም ዲስትረስ አድርጎ በምጥ ሲወጣና ሴቶች እናቶቻችንም ሰውነታችሁ ፔን ስትረስ አድርጎ ልጃችሁን ሲወልድ the same experience ሲኖራችሁ ይሄ የእናትና ልጅ የሚባለው ቦንዲንግ
የሚባለው ነገር ይፈጠራል። ሁለተኛ ደግሞ ጡት ለማጥባት ራሱ ኦክሲቶሲን ራሳችን ሰውነታችን በሚፈልገው መጠን ፕሮዲውስድ ስለሚያደርግ ጡት የማጥባት ጆርኒያችሁ ላይ አትቸገሩም ማለት ነው። በተለያየ መልኩ ደግሞ ለልጆቻችን በምን ይጠቅማል መሰላችሁ? በሰርቪካል ካናላችን ውስጥ ፓስ አድርገው ሲወጡ ጠቃሚ የሆኑ ባክቴሪያዎችን ይዘው ይወጣሉ። ያ ለምን ይጠቅማቸዋል መሰላችሁ? ለሪስፓራቶሪካል ሲስተም ይጠቅማቸዋል። ጤናማ የሆነ ሆድ ይዘው እንዲወጡ ያደርጋቸዋል። ሜንታል ባላንስ ልጆቻችን እንዲኖራቸው ያደርጋል። ፕሮፐር የሆነ ቦንዲንግ እንዲኖረን ያደርጋል። እነዚህ ነገሮች ዋነኞች ነገሮች ናቸው። ሲቀጥል ስለ ኤፒድሮል በሚባለው ነገር እናወራ። ኤፒድሮል ማለት እንግዲህ ናሚንግ ሜዲሲን እንደማለት ነው። ጥምጣችሁን ፊል እንዳታደርጉ የሚያደርጋችሁ ሜዲሲን። አንድ ጊዜ ኤፒድሮል መውሰድ ከጀመራችሁ በኋላ ወረቀት ትፈርማላችሁ። የምትፈርሙት ወረቀት ፓራላይዝ ለመሆን ያደርሳል የሚለውም ብቻ ሳይሆን የምትፈርሙት ወረቀት ምንን ኢንክሉድ ያደርጋል መሰላችሁ? ለምሳሌ ፑሽ የማድረግ አቢሊቲያችሁን ይቀንሰዋል። በዛ ሰዓት ልጆቻችሁን ቫኪዩም ተደርጎ ይወጣሉ። ኦክሲጅን ሪዲዩስ ሊያደርግባቸው ይችላል። ያ ኤክስፐዳይት ካደረገ ወደ ሰርጀሪ የሚሄዳችሁንም በቃ ሳይን አድርጋችሁ እንደገባችሁበት ቆጥሮት። ከዛ በተጨማሪ ደግሞ ይሄ ፒቶሲን የሚባል ነገር አለ። ፒቶሲን ማለት የምጥ መድኃኒት የሚሰጣችሁ ምጣችሁ ፋስተር እንዲመጣ ቶሎ ኮንትራክሽን እንዲኖራችሁ የሚያደርገው መድኃኒት ነው። በፒቶሲን ውስጥ እንግዲህ ያለው ደግሞ የራሱ የሆነ ሳይድ ኢፌክት ምንድነው? ወይ በጣም ከተፈጥሯዊ ህመም በላይ ከምጥ በላይ በጣም ከፍተኛ የሆነ ህመምን ይፈጥራል። በልጅና በእናት መካከል ዲስትረስ እንዲኖር ያደርጋል። አንዳንድ ጊዜ ሰደን የሆነ ብለድ ፕሬሸር ሎስት ያጋጥማችኋል። የልጆቹ ውስጥ የመታፈን ሁኔታ ያጋጥማቸዋል። እነዛ ነገሮች ለምን ያዘጋጃቸዋል መሰላችሁ? ለሲሴክሽን ያዘጋጃቸዋል ማለት ነው። አንድ ጊዜ ይሄንን ሜጀር ከወሰዳችሁ በኋላ ለሚመጣው ሪስክ ልጆቻችሁንና ራሳችሁን በማትረፍ ውስጥ ስለምትጠመዱ ኖ ብሎ ሪፊውዝ አድርጎ ለመውጣት ያቅታቸዋል። ይሄ ሁሉ ነገር ግን ምን ታውቃላችሁ? ኦክሲቶሲናችሁን ኮንትሮል የማድረግ ማለት ነው። ኦክሲቶሲናችሁን በጣም በሜዲሲን ከሆነ ኮንትሮል የምታደርጉት ልጅ ከወለዳችሁ በኋላ ጡት ኢቭን ለማጥባት ትቸገራላችሁ። ምክንያቱም ልጁ በሚያስፈልገው መጠንም አይደለም ጡታችሁ ፕሮዲዩስ የሚያደርገው ማለት ነው። ስለዚህ ወደ ምን ኢንትሮዲዩስ ትደረጋላችሁ? ፓምፕ የሚባል ነገር አለ። ጡታችሁን ፓምፕ ወደ ማድረግ ትጀምራላችሁ። ፓምፕ የማድረግ ደግሞ መጥፎነቱ ምንድነው? ሚልክን ኦቨር ፕሮዲዩስድ ታደርጋላችሁ። ኦቨር ፕሮዲዩስድ ባረግራችሁ ቁጥር ደግሞ የተለያዩ ኢልነሶች ትጋለጣላችሁ ማለት ነው። እና ልጆቻችን በጣም ከፍተኛ በሆነ ይሄ የአስተዳደግ ህመም ውስጥ ይጋለጣሉ። ኬሚካል አንባላንስ የመሆን ምናምን ነገር ውስጥ ይጋለጣሉና በተቻለ መጠን ሴቶች ልጆች መውለድ ህመም አይደለም። መውለድ የተፈጥሮ ጸጋ ነው። በቃ በተፈጥሮ መንገድ የተሰጠን ነገር ነውና በተቻለ መጠን በተፈጥሯዊ መንገድ ለመውለድ ራሳችንን አሳምነው እንግባ። ኮንፈርታችንን ለመጠበቅ ሳይሆን በቃ ነፍስን ወደ ምድር ላመጣ ነው የሚለውን ነገር አስበን ብንገባ ጥሩ ነው። እንደዛ ጭንቅላታችንን ካዘጋጀ ነው ብሬዚንጋችን ይስተካከላል፣ ካልም እንሆናለን፣ ኤክስፔክቴሽን ይኖረናል። ኢዝሊ ወደ ኤፒድሮል ወደ ፒቶሲን ምናምን እንትን አንልም፣ ግራቪቴት አናረግም። እና እንደዚህ አይነት ሪስኮችንም ወደ ሲሴክሽን ሪስክ መቀነስ፣ ከልጆቻችን ጋር ቦንድ ያለማድረግ ችግር፣ እንደዚህ አይነት ሪስኮች ውስጥም እንዳንገባ ያደርገናልና ፕሊዝ ሴቶች እህቶቻችን መውለድን በጸጋ ተቀብላችሁ ካረገዝን አይቀር ችግር ከተጋፈጠን አይቀር በተፈጥሯዊ መንገድ ልጆቻችንን ወልደን ራሳችንም ልጆቻችንን እናድን እላለሁ። You all have a great day.